ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ውድ ወገኖቼ የኢትዮጵያ ቤተ እስራኤሎች፣ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ የሃይማኖት መሪዎች፣ ቀሳውስትና ራባን ወገኖች፣ እንዲሁም ምሁራን፣ የሀገር ሽማግሌዎች፣ በተጨማሪም ወላጆች፣ አጠቃላይ የኢትዮጵያ ቤተ እስራኤሎች እስራኤል ሀገር የምትገኙ ወገኖቼ እንደምንሰነበታችሁ። በሰላም ለዚህ ሰዓት ያደረሰን ፈጣሪ ስሙ የተመሰገነ ይሁን እያልኩኝ መልካም ምኞቴን እያስቀደምኩ ከ4-5 ቀን በፊት የሆኑ መልእክቶችን ሳስተላልፍ ነበር እና አንድ 3-4 ቀን ጋብታዎች አድርጌያለሁ። ከዚያ የቀጠለ መልእክት ነው ማስተላልፈው። እንግዲህ ሰሚ አዳማጭ ባገኝ ማለት ነው። ተስፋ አለኝ። እንደሚታወቀው ሁሉ እኛ የኢትዮጵያ ቤተ እስራኤሎች በዚች በተቀደሰች በተባረከች ለቅድስናዋና ለመባረኳ ወደር የሌላት የዓለም ሕዝብ የመሰከረላት ሁሉም የዓለም ሕዝብ ደግሞ የሚመኟት ሀገረ ገነት፣ ሀገረ ሕይወት፣ ሀገረ ቅድስት በስልጣኔ የሰለጠነች በሀብት የታደለች ከዓለም የተመረጠች ሀገር ውስጥ ነው ፈጣሪ እያኖረን ያለው ማለት ነው። ነገር ግን ፈጣሪ ቀድሶ መርቆ ሁሉንም ነገር ባርኮ በፈጠራት ሀገር ውስጥ እየኖርን ያለን ቢሆንም ግን ከሌላው ህዝብ እስራኤል በተለየ መንገድ ነው የኛ የኢትዮጵያ ቤተ እስራኤሎች አናኗር ማለት ነው። ለምን? እንግዲህ ባህላችን፣ አመጋገባችን፣ አለባበሳችን፣ አናኗራችን፣ የገንዘብ አያያዛችን፣ የገንዘብ ብዝበዛችንም ሆነ የገንዘብ አቆጣጠባችን ከሌላው ማህበረሰብ የልጅ አስተዳደጋችን አጠቃላይ ከሌላው ማህበረሰብ የተለየ ነው በሁሉም ነገር ማለት ነው። ምንኖረው አብረን ከነጮች ጋር ከሌላው ዓለም ከመጡት ህዝቦች ጋር ነው እየኖርን ያለ ነው። ፈጣሪ እዚች ሀገር እንድንኖር ፈቅዶ ወዶ ለአብርሃም አባታችን የገባው ቃል ኪዳን በዚህ ትውልድ እየተፈጸመ ነው ያለው። በዚህ ትውልድ ከስንት ሺህ ትውልድ በላይ በስደት ዓለም የኖረ ህዝብ እየተሰበሰበ ያለው አሁን በዚህ ትውልድ ነው ማለት ነው። ይህ ትውልድ አላወቀውም እንጂ ቢያውቀው እድለኛ ህዝብ ነው፣ እድለኛ ትውልድ ነው የነበረው ማለት ነው። ግን ቅድስናውን የተቀደሰ የተመረጠ መሆኑን እድለኛ መሆኑን ባለመረዳትና ይህን እድል በአግባቡ ባለመጠቀም ከሁሉም ከየትኛውም ዓለም ከመጣው የቤተ እስራኤል ዜጋ በተለየ መንገድ አናኗራችን የተለየ ስለሆነ ትውልዳችን ላይ ያንዣበበ አደጋ እየተጋረጠ መጥቶ አሁን ከምንችለው በላይ ደርሷል ማለት ነው። በሌላው ዓለም የመጣው ሌላው እስራኤላዊ ዜጋ ወይም ቤተ እስራኤል በአግባቡ በአገሪቱ ሕግ እየተጠቀመ በአገሪቱ ሕግ ተጠቃሚ ሆኖ ልጆችን በስነ ስርዓት ትውልዱን በስነ ስርዓት እየቀረጸ በዚች ሀገር ላይ የባለቤትነት ስሜት እንዲሰማው እያደረገ ትውልዱን እየተከለ በጥሩ ደረጃ እያሳደገ በጥሩ ደረጃ እያስተማረ በጥሩ ደረጃ በተማረው ሙያ እንዲሰራ እያደረገ ትውልዱ በተማረው ሙያ ስራ በመስራቱ ራሱን በኢኮኖሚ የዳበረ የበለጸገ ያደገ ትውልድ እየተካ ነው ያለው ማለት ነው። በእኛ ማህበረሰብ ወደኛው ስንመጣ ግን አናኗራችን ሁሉ ሌላ ነው። የምንቀስመው ትምህርት የለም። ምን ወስደው የመሻሻል ቁጭ ብለን የምናስበው የመሻሻል ነገር የለም።
ትውልድን የማብቃት እሳቤ የለም፣ ስትራቴጂ የለም፣ ወይኔ የለም፣ ቁርቋሪ የለም። በዚህ ምክንያት የሀገሪቱ ህግ እንደ ህግ ቢጸድቅም የሀገሪቱ ህግ የኛን ትውልድ የኛን ዜጋ የኛን ማህበረሰብ ከለላ ሊሰጥ በማይችልበት መንገድ ነው እኛ የምንገኘው ማለት ነው። በዚህም ምክንያት ብዙ ጊዜ እንደምጠቅሰው አሁንም በቀጣይ እንደምጠቅሰው መጠቀስም ያለበት ጉዳት እየደረሰ የመጣው ህጉ እኛ ላይ ከለላ ስለማያደርግ የእስራኤል ህግ የኛን ህዝብ ስለማይጠብቅ ለጅብ ስለሚያስበላ ነው። እንደ ሰው አያየንም ይሄ ህግ ማለት ነው። እንደ ፍጡር እንደ ዜጋ አይደለም ያየን። አንድ የሆነ ባለጌ የሆነን አንድ ሀበሻ ወይም ደግሞ ከኢትዮጵያ የመጣ ቤተ እስራኤል እድሜ ይሁን የእድሜ ገደብ ይኑር የጾታ ልዩነት ይኑር ምን ይኑር የሆነ አንድ ባለጌ ቢገድል እንደማይጠየቅ በተለያዩ ወንድሞቻችን ላይ የደረሰው የነፍስ ግድያ አይተናል ማለት ነው። ህጉ እኛን የሚጠብቅ ቢሆን እኛን ዜጋ ብሎ ህጉ ቢያምን ቢያቅብ ኑሮ ሰዎች ነንና ገጻችን ፍጥረታችን በሙሉ ሰው ነውና በሰው ላይ ወንጀል የፈጸመ አንድ ወንጀለኛ እንዲጠየቅ ያደርግ ነበር ህጉ ማለት ነው። ስለዚህ ይሄ ባለመሆኑ ምክንያት ህፃን በመኪና ተገጭቶ ገጭዋ የገጨችው ነፃ ሄዳለች ማለት ነው። ይሄ ህፃን ቢያድግ ቢዳር ቢኳል የሚወልድ ነው፣ ሌላ ሰው የሚያመጣ ነው። ሌላ ሰው ማምጣት ይቅርና ራሱን ሳያድግ አንዲት አሸባሪ ገጭታ ገደለችው። የእስራኤል አሸባሪ ማለት ነው ህፃን። በኋላ እኔ አልገጨሁትም በሚል አቀረበች፣ ነፃ ተለቀቀች። ህፃን ሙቶ ቀረ ማለት ነው። የህፃን ወላጅ ሐዘን ላይ ያለ ማለት ነው። ፖሊሲያ ሆነ ያገለገሉ ጻባ ሆነ ያገለገሉ እየተረሸኑ በእስራኤል አሸባሪዎች በእስራኤላውያን አሸባሪዎች ተረሽነው ልጆች ቀርተዋል። ነፃ ግድያ የእስራኤል ፍርድ ቤት ስላወጀብን ማለት ነው። ደጋግሜ እለዋለሁ። የእስራኤል ፍርድ ቤት ነፃ ግድያ በእኛ ላይ ስላወጀ በተግባሩ በስራው ባድሎነቱ ስላወጀብን ልጆቻችን አልመው የገደሉ ፖሊሶች ሳይጠየቁ ሳይታሰሩ የነፃነት አየር እየተነፈሱ በስራቸው ላይ ሆነው ልጆቻችን መሬት ውስጥ ራሳቸውን ሳይተኩ አንድ ልጅ ለዘር ሳይፈጥሩ ጉድጓድ ውስጥ ቀርቷል ማለት ነው። ሃይማኖት ካሳሁን የምትባል የ9 ዓመት ህፃን በአዲስ ገቢዎች የጊዜያዊ መጠለያ በምስራዳ ቅሊጣ ስር በሚተዳደር ጊዜያዊ መኖሪያ መንደር በሰኩኒት አይሁዲት በሚቆጣጠረው የጊዜያዊ መኖሪያ መንደር ዘበኛ ባለው መንደር ሴኩሪቲ ካሜራ ባለው መንደር ውስጥ ታፍና ተጠልፋ በአሸባሪዎች ማለት ነው በእስራኤላውያን አሸባሪዎች ተጠልፋ የህፃንነቷን ጊዜ በእናት አባት ጉኛ በእናት አባት እቅፍ ውስጥ የማደግ መብቷን ተነፍጋ በእናት አባቶቿ እጅ እና ከእናት አባቶቿ መሃል ማደጓን ተነፍጋ ድዝባዋ ጠፍቶ ቀርቷል። ነገር ግን ይቺ ልጅ አድራሻዋ ጠፍቶ ቀርቶ አይደለም። እስራኤላውያን አሸባሪዎች
እስራኤላውያን ነፍሰ ገዳዮች፣ ነፍሰ በላዎች እንዳይጠየቁ ፍርድ ቤት የተባለው የዘረኛው ስብስብ ጋራንት ስለሆናቸው በፖሊስ ተቋማት ውስጥ ያሉ ባለጌ ፖሊሶች የእስራኤል ባለጌ ፖሊሶች መረጃ ስለሚያጠፉ ሴኩሪቲ ካሜራው እንዳይሰራ ተደርጎ ልጃችን ታፍና ተጠልፋ ይሄው ወላጆች የደም እንባ ያነቡ አሉ ማለት ነው። እንግዲህ ይሄ ምንድነው የሚያሳየው? የታወጀብን እወጃ የእድሜ ገደብ የለውም። ህፃናት በመኪና ተገጭተው በህፃናት ላይ አድሏዊ ፍርድ ተፈርዶ ገዳይ ነፃ ሄዳለች። ሟች ህፃን መሬት ውስጥ በስብሶ ቀረ። ህፃን በአደባባይ አሁን ባልኩት ደረጃ ታፍና ተወሰደች። ማን ነው ይህን ያደረገው? አሸባሪ እስራኤላውያን፣ አሸባሪዎች፣ ነፍሰ በላዎች ማለት ነው። ስለዚህ ይህንን መከላከል ካልቻለን፣ ይህንን መታገል ካልቻለን፣ ይህንን መመከት ካልቻለን፣ ይህንን የትውልድ አደጋ ፖለቲከኞች የፖለቲካ ብቃት አለን ብላችሁ ከፖለቲካ ጉኛ ውስጥ ሄዳችሁ የተሸጎጣችሁ የሃይማኖት መሪዎች ነን ብላችሁ ሃይማኖት እያስተማራችሁ ያላችሁ በእውነትም የሃይማኖት አስተማሪ፣ የሃይማኖት አባት የሆናችሁ ነገር ግን በህዝብ በልጅ በትውልድ ጉዳይ ላይ የመጣውን ጉዳይ ግን ለመስራት የሰነፋችሁ ሰነፎች፣ ምንም በእኔ መንደር መሸማቀቅ ይልምታ የሚባል ነገር የለም። የሃይማኖት አባት፣ ሃይማኖት የሚመራ አባት፣ የህዝብ አገልግሎት የሚሰጥ አባት፣ የሃይማኖት አባት የሚመራው የሚጠብቀው በግ በተኩላ ሲበላ አላስበላም ይላል። ራሱን ወደፊት አድርጎ ለመስዋዕትነት ራሱን ያቀርባል። የሚመራው የእግዚአብሔር በግ የሚመራው ምእመናን በተኩላ ሲበላ አባት ይጠብቃል። አልባሳቱን ይዞ የአልባሳት የክብር ልብሱን ይዞ ከማህበረሰቡ ፊት ለፊት ተሰልፎ ማህበረሰቡን ከኋላ አስከትሎ ነገር እንዲቆም ይሄ ነገር በመንግስት ደረጃ ህግ ወጥቶበት የትኛውም ገዳይ፣ የትኛውም ባለጌ ገዳይ፣ ፖሊስ ባለጌ ገዳይ ይሁን ሲቪል ባለጌ ገዳይ ይሁን ከገደለ መጠየቅ አለበት የሚል ህግ የዘረኛው ስብስብ ፍርድ ቤት በሀቅ እንዲሰራ የማድረግ ኃላፊነት ነበረው የሃይማኖት አባት። ይህን በመስራት ሰነፎች የሆናችሁ የሃይማኖት አባቶች፣ ምሁር ነኝ የምትሉ ምሁርነት በመጽሐፍ ብቻ የሚለካ የሚመስላችሁ የምሁር መሃይማን፣ ሱፍ ደራቢዎች፣ ከረባት አሳሪዎች፣ ምሁር መሳዮች፣ ምሁርነት የትውልድን አደጋ ማስቆም፣ ምሁርነት ለትውልድ ጠንቅ የሆኑ ነገሮችን፣ ለትውልድ ጠንቅ የሆኑ ሾዎችን እየነቃቀለ የሚጥል ሐሳብ ማምጣት፣ በማህበረሰቡ ዘንድ እንዲሰርጽ ማድረግ፣ ህብረተሰቡን ማቀናጀት፣ ህብረተሰቡን ከፊት ሆኖ መምራት ነው።
ምሁርነት። ወላጅ አዎ መውለዱን ሁሉም በዚች ምድር ያለ የትኛውን ፍጡር ይወልዳል። የትኛውን ፍጡር ይወልዳል? ሰውን ይወልዳል። ሌላውም ሌላ ዘሩን ይወልዳል። የወለደውን ትውልዱን የሚነጥቅ ትውልዱን የሚበላ ትውልዱን የሚያጠፋ አደጋ በወለደው ልጁ በወለደው ትውልዱ ላይ የሆነ አደጋ ሲሰማው አደጋ እየመጣ እንዳለ ሲሰማው ዶሮን ብንወስድ የወለደችው ጫጩት ጭልፊት እንዳይወስደው፣ የዱር እንስሳቶችን ብናይ ከነሱ በላይ የሆነ ሌላ የዱር እንስሳት እንዳይበላው ልጆቻቸውን ሲከላከሉ፣ የቤታችን ሌላም እንስሶቹ የወለዱትን ትውልድ አደጋ እንዳይመጣበት አደጋ ያንጃበበውን በትውልዳቸው በወለዱት ትውልድ ላይ ያንጃበበውን አደጋ ለመከላከል አስፈላጊውን ጥረት ሲያደርጉ ይታያል ማለት ነው። አንዲት ውሻ የወለደቻቸውን የውሻ ግልገሎች እንዳይወስድባት ወይም እንዳይገልባት ፈርታ ወደ ልጆቿ የሆነ አደጋ እየመጣ እንዳለ በተሰማት ጊዜ ትጮኻለች። አራስ ውሻ ትባላለች። እንደውም ከነተረቱ እንደ አራስ ውሻ ትባላለች። ሌላ ብዙ ማሳያዎች አሉ። የኢትዮጵያ ቤተ እስራኤል ወላጆች ኢትዮጵያ እያላችሁ እያለን ልጅ እንወልዳለን፣ እናሳድጋለን፣ እንከባከባለን። ባህላችን ማልበስ፣ ማጠጣት፣ መዳር፣ መኳን፣ ማጫ መስጠት፣ ወግ ማድረግ እንዳይ ከአባትነት ከእናት ወይም ከኒታ ከወላጅ የሚጠበቀውን ነገር እያደረገ የመጣ ህዝብ እንደሆነ የሚካድ አይደለም። ብሎም ኢትዮጵያ ሃይማኖታቸውን ጠብቀው የነበሩ ቀደምት አባቶቻችን ሃይማኖቱን ሽሮ ለቆ ወደ ሌላ እንዳይሄድ ጋራ እየወጣ ቁልቁለት እየወረደ ሸንተረር እየተሻገረ በባዶ እግሩ ትውልድ ሲያስተምር የነበረው ያን ቅዱሱ ህዝብ ትውልዱን መርቶ የሀገር ገብቷል። በእነዚያ በአባቶቹ ቅዱስና እየተመራና እየተጠበቀ ያደገው ትውልድ ሌላኛው ግን ከዚህ የገባው ምንድን ነው እየሰራ ያለው? ትውልዱን እየተከላከለ ነው። ለትውልድ በትውልድ ላይ የመጣው አደጋ እየመጣ ያለው አደጋ እስካሁን የነበረው አደጋ ቀጣይ ያለው አደጋ ይታየዋል፣ ታይቶታል፣ ይቆረቁረዋል፣ አይቆረቁርም። ይሄ አደጋ ነው። ይሄ ችግር ነው። ይሄ መከራ ነው። አንደኛ ያለ ምህረት የሚገል ገዳይ አለ። ደስ ባለው ጊዜ የሚገል እንግዲህ ገዳይ ስል ምናልባት ሁሉን እስከሚጨርስ ሁሉን የሚጨርስ ጨራሽ እስከሚመጣ ከሆነ ያኔ ከሆነ ይሄ ሌላ ነገር ነው። ያስተሳሰብ መከራ ነው። ጅማሬው የሚሆነው እስካሁን እየሆነ ያለው የመጣው ሰው ገሎ ካልተጠየቀ ሰውን ገሎ ካልተጠየቀ አንድም ሰው ገሎ እንኳን ይህን ከ14 በላይ ሰዎችን አጥተን 14 ገዳዮች አለመጠየቃቸው ይቅርና አንድ ሰው ተገሎ ያን ገዳይ ካልተጠየቀ ምንድነው ምክንያቱ? ምክንያቱ ምንድነው? ሌላ ገዳይስ ሊኖር አይደል ብሎ የመባነን እድል ወይም ህሊናዊ ግዴታ፣ ሞራላዊ ግዴታ፣ የወላጅ ኃላፊነት፣ የማህበረሰብ ኃላፊነት ነበር። ያን ስላልሆነ እየቆጠረ መቀጠል ሆነ። እየቆጠረ መቀጠል በሆነ ጊዜ በደም ፍላት በሞቅታ ዋይ ጫው ይላል።
በሁለተኛው ቀን ይደነዝዛል፣ ይቀዘቅዛል። ሌላ መከራ እስከሚመጣ ቁጭ ብሎ ይጠብቃል። ቁጭ ይጨልጣል። አዎ ይጨልጣል። ምንም ነገር የለም። እዛ ደግሞ መከረኛው አንዱ ሲወድቅ እንዲሁ ይሄንም እኮ የሚያደርገው ሰላማዊ ሰልፍ የሚወጣው ወጣቱ ወላጁ አይወጣም። ወላጁ አይወጣም። ወጣት ይፋለማል። መከራው በወጣት ላይ ስለሆነ ያለው ማለት መከራው ግድያው በወጣት ላይ ስለሆነ ያለው ወጣቱ አትግደለኝ፣ መኖር እፈልጋለሁ፣ ራሴን መተካት እፈልጋለሁ፣ መኖር እፈልጋለሁ፣ አትግደሉኝ፣ አትደብድቡኝ፣ በሐሰት ቲክ አትክፈቱብኝ፣ ወይም ወንጀለኛ አይደለሁም፣ አትደብድቡኝ፣ አታግልሉኝ፣ ዘረኝነት አይኑር ብሎ ይታገላል። ወላጅ የተባለው አካል ይሄ ውድቀት ነው። ይሄ ውድቀት ነው። ተቀበሉት አትቀበሉት ውድቀት ነው። ስለዚህ ከውድቀታችን ተነስተን እንቁም። ከውድቀታችን ተነስተን ስለ ትውልድ አምላክ ተነሱ፣ ተሰባሰቡ፣ እንሰባሰብ፣ እንምከር። ህጉ ከለላ እንዲሆነን የሚያደርግ ስራ እንስራ። በትውልድ አምላክ የኢትዮጵያ ቤተ እስራኤሎች በትውልድ አምላክ የሃይማኖት አባቶች በትውልድ አምላክ የኢትዮጵያ ቤተ እስራኤል ወላጆች በትውልድ አምላክ ይስራልን። ይስራ። በቃ አሁን በባለፈው በሞቱት ልጆች ነጮች አወገዙ። ምን አሉ? የኛው ደንዝዞ ፈዞ ዝም አለ። አሁን ተረሳ። በቃ የለም ምንም። በእርግጥ ምንም ያደረገ ነገር የለም። ተረሳ ብቻም ሳይሆን ምንም የተደረገ ነገር የለም። ሰላማዊ ሰልፉም የተወሰኑ ወጣቶች ናቸው። ነጮች አንዳንድ እግዚአብሔር ያኑራቸው ተረባረው ዝም አለው። በቃ አሁን ድንዛዜ ላይ አሁን መፍዘዝ ውስጥ ነው ያለው። ይሄ ምን አይነት ነው? ሀገሪቱ እኮ የሰለጠነች ናት። ሀገሪቱ እኮ ነገን አሻግራ ቀድማለች እኮ። በአስተሳሰብ ቀድማለች እኮ፣ ሂዳለች። በአስተሳሰብ ነጥቃለች እኮ። በአስተሳሰብ ከነጠቀች ሀገር እኮ ነው እየኖርክ ያለው የኢትዮጵያ ቤተ እስራኤል። በጣም ከረቀቀች ነጥቃ ከሄደች እየሮጠች ካለች በአስተሳሰብ በስልጣኔ እየሮጠች ካለች ሀገር ውስጥ እኮ ነው ያለው። እስኪ ትንሽ ብዙም ባይሆን ትንሽ በቃ እንደው አለ አይደል፣ ብዙም ሳይሆን ትንሽ ተሰባሰቡ፣ እንሰባሰብ። ምክንያቱ ምንድነው? የእስራኤል ፍርድ ቤት የልጆቻችን ገዳዮች ነፃ የሚለቀሙት ምንድነው? ነፃ ምክንያቱ ምንድነው? የድመት የውሻ ነፍስ በሚከበርበት ሀገር እንስሳትም ነፍስ አለውና መብታቸው መጠበቅ አለባቸው፣ አላግባብ መገደል የለባቸውም ተብሎ ሚኒስተር ተቋቁሞ ባጀት ተመድቦ የእንስሶች መብት በሚከበርበት ሀገር ላይ መኪና ሲያሽከረክር ድመት የገጨ ውሻ የገጨ አንድ አሽከርካሪ ፍርድ ቤት ቆሞ በሚቀጣበት ሀገር ላይ የኢትዮጵያ ቤተ እስራኤል ወጣት ቅንጥስ ሲለግላጋው ራሱን ሳይተካ አንድ ባለጌ ነፍሰ በላ ገዳይ ሲገለው ፍርድ ቤት መዝገብ ደፍኖ ዝም የሚልበት ምክንያት ምንድን ነው? ይሄ ያላመመው ህዝብ እንደ ህዝብ ሊባል ይችላል? አይቻልም። ትውልዱን እያመጣ ወደዚህ ምድር እያመጣ ትውልዱን ለነጣቂ እያስነጠቀ የሚሄድ ነገ በታሪክ ተወቃሽ ነው።
ምንድነው መድኃኒቱ? ምናልባት አሁን እንደዚህ ሲናገር ምን ያድርግ ምን እናድርግ፣ ብዙ የምታደርገው ነገር አለ። ብዙ ተሰብስባ መጀመሪያ በዚህ ውስጥ ያለውን ቆሻሻ ማጽዳት የመጀመሪያው ስራ። በዚህ ውስጥ ያለው ቆሻሻ እዚህ ውስጥ ያለው ቆሻሻ ዝም ብሎ ባነጋገር ባናኗር ስንኖር በነበር ጎንደር፣ አለፋ፣ ጎጃም የሚል የደንቆሮ አስተሳሰብ ይሄ ትግሬ ነው፣ ይሄ አማራ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው የሚለው ቆሻሻውን አስተሳሰብ እዚህ ውስጥ መጀመሪያ አጥቦ ማውጣት፣ እጠብ አውጣ። ይሄ ቆሻሻ ሐሳብ ነው። በዚህ በተቀደሰች ሀገር እንደዚህ አይነት ቆሻሻ ሐሳብ አይጠቅምም፣ ቦታ የለውም። ሀገሪቱን አታርክስ በዚህ አይነት ቆሻሻ የሆነ ሐሳብ። እቺ ሀገር ቅድስ ሀገር ናት። በቆሻሻ ሐሳብ ይሄ ጎንደሬ፣ ይሄ ጎጃሜ፣ አለፋ፣ ይሄ ትግሬ እያልክ ፈጣሪ አዳም ብሎ የፈጠረውን አንድ የሰው ዘር በነበረበት በቋንቋው እየመደብክ በየፊናው በየሽኩናው በየመንደሩ የሚከፋፈል ወሬ አትንዛ። አንተ ቆሻሻ ነህ እንደዚህ የምታደርግ። በየትኛውም ኑሮ ስምህ አበበ ከበደ ዘለቀ ፈለቀ ሊሆን ይችላል። ጽዳ፣ ውጣ። አንተ ቆሻሻ ነህ እንደዚህ አይነት ሐሳብ ካለ ይህን አስተሳሰብ ማውጣት ማጠብ፣ ሰው ወደሚለው የኢትዮጵያ ቤተ እስራኤሎች ወደሚለው ውስጥ ተሰባሰብ። ከዚያ ሰው ሁነህ ትገኛለህ። ሰው እንደሆንክ ራስህን ታገኘዋለህ። ፈጣሪ አንድ ፍጡር ብሎ አንድ አዳም ብሎ የፈጠረውን ፍጡር እኔ ይሄኛው እንደዚህ ይሄኛው እንደዚህ ብዬ የምከፋፍል ምን ስልጣን አለኝ? ፈጣሪ ከፋፍሎ ያልፈጠረውን ብለህ አስብ። ሰው ሁነህ ስትገኝ ነገሮች በሙሉ እየሆኑ ያሉት ይታዩሃል፣ አይጋረዱብን። አሁን በአካባቢ ተጋርዷል። እዚያ ትሰባሰባለህ። ተሰባስበህ ነገሩን ስታጤነው ትውልድህ ያለው አደጋ ላይ እንደሆነ ትውልድ ያለው ከተጠመደ ቦምብ ላይ ተቀምጦ እንዳለ አስቀምጠው እንዳለ ይህን ትውልድ አምጥተህ ወስደህ ከተጠመደ ቦምብ ላይ አስቀምጠው እንዳለ ይረዳል። ሰቆቃው፣ ግፉ፣ መገደሉ፣ መታሰሩ ምኑ ይሄ የሆነ ቦታ ሂዶ የሚፈነዳበት ጊዜ ያነ ቦምብ ነው። ያን እንዳይሆን የሃይማኖት አባት ክብር ልብስ ለብሰህ ተሰባስበህ ቄስ ነህ ዳቲ ነህ በሰንበት ቀን አንድ ገጽ ማለት ያንን ምዕራፍ እያነበባችሁ ቄሱ ዳቲውን አይሰማ፣ ዳቲው ቄሱን አይሰማ። ይሄ መጽዳት አለበት ያስተሳሰብ። የሃይማኖት አባት፣ የሰላም አባት፣ የአርያ አባት፣ የምሳሌ አባት፣ የፍቅር አባት፣ የፍቅር ተምሳሌት ነው መሆን ያለበት። እውነቱን ነው የምናገረው። የአድማሱ መንግስቱ የሃይማኖት መሪ የትህትና፣ የርህራሄ፣ የፍቅር ተምሳሌ ነው መሆን ያለበት። እኔ ከሱ በልጣለሁ እሱ ከኔ አይደርስም የሚል አስተሳሰብ የሃይማኖት ዕውቀት የሌለው እንደኛ ያለው ቢያስብ ማሰብም የለበትም። ቢያስብ ክብደት ላይ ኖሮ ይችላል። የሃይማኖት አባቱ መጽሐፍ ገልጦ እያነበበ በግዕዝም በዕብራይስጥም በአማርኛም እያነበበ አንድ አባት የሃይማኖት አባት ያልሆነ ሰው የሚያስበውን እሳቤ ካሰበ ከሌሎች እኔ እበልጣለሁ የሚል ወደዚህ እሳቤ ካሰበ ይሄኛው ቄስ ነው ይሄኛው ዳቲ ነው ከተባባለ ምን የሃይማኖት አባት መጣ? ምን የሃይማኖት መስፈርቱ እኮ ትህትና ነው። ለሃይማኖት አባት መስፈርቱ ነገሮችን ለፈጣሪ መስጠት ነው። መስፈርቱ ለሚመራው ህዝብ የፍቅር ተምሳሌት መሆን ነው።
ቅድም እንዳልኩት ምሁር እስክርቢቶ ዛሬ እስክርቢቶ ሁሉም ይለከልካል አይደለም የሰው ልጅ ነፍስ ያለው ቡባ ይሄ ምንድነው የቴክኖሎጂ ውጤት ስንት ነገር እንደሚሰራ ታውቃለህ ነፍስ የሌለው ማለት ነፍስ ተሰጥቶ ተፈጥረህ ይቅርታ ነፍስ ተሰጥቶ ተፈጥረህ የሮቦት ያክል መስራት ይገባ ነው ስለዚህ እንሰባሰብ በእርግጠኛ ነኝ ሌላ ችግር እስከሚመጣ እየጠበቅን ነው ይብቃ ቀይ መስመር እናብጅ ይብቃ የሚል ቀይ መስመር እናብጅ ትውልድ ይዳን የትውልድ አደጋ በቃ የሚል የዘረኛውን ፍርድ ቤት አድሏዊ ስራ ታርጌት ያደረገና በፖሊስ ተቋማት ውስጥ ሆኖ የኛን ወጣቶች እያሳደዱ የሚገሉ ገዳያን ላይ ትኩረት ያደረገ ሰላማዊ ንቅናቄ በህዝብ ደረጃ መጀመር አለበት ለማን ስትል ቅድም እንዳልኩ ስለ ትውልድ ውሻ ልጇን ነጣቂ እንዳይነጥቅ እንደምትከላከለው ሌላም ለልጁ ጋራንት እንደሚሆነው ሁሉ ሰውነህና በሰውነት አስተሳሰብ ተሰባስበን በትውልድ ላይ ያንጃበበውን አደጋ እንቀብሰው የዛሬው መልእክቴ ነው ጀሮ ካለ ስማ ህሊና ካለ አዳምጥ እኔን አታዳምጥ እየሆነ የመጣውን መከራውን አዳምጥ እየሆነ የመጣውን ግድያውን አዳምጥ ዘወር ብለህ መርምር እኔ አንድ ግለሰብ ነኝ የሚሰማኝን ስሜት ነው የምናገረው እኔን ማዳመጡን ትተህ እየሆነ የመጣውን ድርጊት ወደ ኋላ ዙር አዳምጥ